በላሉ በቃ የት ያረፋሉ ሁላችሁም ተሰብሰቡ ተብሎ ከውጭ እሷም እዛ ነበረች። እሺ ሁሉም ያሉ ተመካክረው ሲቀበሉ ማረፊያ እናጣለን። ለ3 ቀን ለ4 ቀን አየር ላይ ሲጋዣብም እንቆያለን። ኋላ ደግሞ ሲረጋጋ ደግሞ መልሰን ገባና ስራችን እንደሰማችሁት ነው። እሱም እሳቸውን ቤተሰቡ ሁሉ ቅዱስ ስጋውንና ክቡር ደሙን ይቀበላሉ ወይም ደግሞ ይቆርባሉ። በዛን ሰዓት ለ3 ቀን ዞር ይላል። ስጋው ደግሞ የሚቀበል ሰው ለክፉ መናፍስት የለበሰው ስጋ ወይም ደግሞ ሰውነቱ በእሳት የጋለ ሰውነት በሉት። በቃ በእሳት የጋለ ብረት ነው። ክፉ መንፈስ መቀመጥ አይችልም። ስለዚህ ስጋው ደግሞ ሊቀበሉ ሲሉ ዞር ይላል። ከተቀበሉ በኋላ ደግሞ ሰውነት በረድ ሲል ተመልሶ ይመጣል። ይሄ የታርጋታል ወንዱ ታገባየው 7 አመቱ እንትን አላለ አልወለደም። ሴቷ አንተን እንደዚህ የምታረገው ማህፀን ላይ ቁጭ እላለሁ፣ ማህፀናቸው ላይ ቁጭ እላለሁ። ከዛ ትዘጋለህ። ዘጋው ያዝናሉ። ቆራቢዎች ናቸው ልጆቿ ግን በቃ መውለድ አለ። በነገራችን ላይ ስጋው ደግሞ ባይቀበሉ ኖሮ በቀላሉ አያዝም። ጠቋር ደፋር ነው፣ በቀላሉ የማይበገር ነው። እንኳን እነሱን አባቶችን የሚፈትን ጠቋር ማለት እላፊ መንፈሳዊ ያደርጋችሁና ገዳም አስገብቶ ያመነኩሳችኋል። ከመነኮሳችሁ በኋላ ደግሞ ጦርነቱን ድንገት ይከፍትባችኋል፣ ከገዳም ያስወጣችኋል። ከዛ በኋላ በቃ ምንኩስናውን ያስፈርሳል። ስኳራማ እሺ ኃይለኛ 300 ብር እሺ 300 በላይ ሆነ። በኋላ ልጆች በቃ ከበው ቀጠቀጡኝ እንደጉድ። እሺ ተጋለጠ። ስንት አመት እኮ መላለሳለሁ። መምህር ግርማ ጀምሮ ከ20 አመት በፊት ከታተላለሁ፣ ግን አይጋለጥም። ዝም ጸበል ጠመቃለሁ፣ ቀበላለሁ፣ ዝም። ግን ልጆቼን ሁሉ የበደላቸውን አባ አሜሪካን አሉ 3 ልጆች አግኝቻለሁ። አዎ እነሱን አንዱ ሎስ አንጀለስ አገልግሎት በሚሰጥበት ሰዓት ከባለቤቱ ጋር መጥቶ ተጠምቆ ምን ብሎ ሄዷል። አግኝቻለሁ። እሱ ነግሮኝ። አይወልዱ ልጅ እንዳይወልዱ ድፍን አድርጓል። ሰርተው ምንም 5 ሳንቲም የለ። አሜሪካ እንደሚኖሩት አይደለም የሚኖሩት። በጣም ነው የሚሰሩት፣ ግን ገንዘቡ የለም። ከዛ ደግሞ እርሶ ላይ ቁጭ ብሎ አድፍጦ ስራውን ይሰራል። አዎ አባታቸውንም እንደዚህ እግሩን ሁሉ አስቆርጦ ነው የገደለው። መተት የመስሪያ ቤት መተት። አሁን እሱን አባትዮ ሲሞት ደግሞ እሱ ላይ መተቱ እየታደሰበት ይኸው መከራ ነው አባቴ። አሁን ደግሞ እኔ ላይ ተጋልጧል። አሁን ደግሞ ምን ጊዜ ወደዛ ታች አወርኩ እና እስኪ አንተ በስላሴ ስም በል። ተደብቄ ኖርኩ ነኝ ስንት አመት ተደብቀን የኖርከው? አዎ ይኸው ዛሬ ተይዘሃል። እንግዲህ እሺ እናንተ ወደዚህ ጋር እነዚህ ከይሲ ልጆች ናቸው ያጋለጡ። እነዚህ ከይሲ ልጆች አጋለጡ? አዎ እሺ ሰማችሁ አይደል የሚለው? የሚጸልዩትን ጀግና ልጆቻቸውን ከይሲ ይላል። እሺ በእነሱ ተዋረድኩ እኮ፣ በእነሱ ተጋለጥኩ። እሺ ተጋለጠውል። እሺ ማን ያለኸው? ጠቋር አባቡሌ። በስመ አብ ዋናው ጠቋር አባቡሌ። እሺ ሌላስ? ሰንጋ አላለሁ፣ አዳልሞሽ አለሁ፣ ወተት አለሁ። እሺ አለሁ፣ ሁላችንም አለን። በእናት ነው በአባት የነበራችሁት? ከእናቷ ነው የመጣሁት። ከእናቷ ያስፈልጋትን ነገር ትገዛላት ነበር። ነጭ ስኒ ግዢልኝ እንዴ ግዢልኝ ትገዛላት ነበር። እሺ እናትየዋ ትወዳታለች፣ እናቷን ታግዛለች፣ ትረዳለች። ያው እኮ ሲኒ መግዛት መንፈሱን መተባበርና ማገዝ ነው። በአንድም በሌላ በቀጥተኛ ያው መንፈሱን መገበር ነው። ከዛ ገባክ? ምን ነበር የሚገብሩልን? ኧረ በስመ አብ የሚታረደው ዶሮ በስመ አብ ይላል እኮ። ዛር እኮ ግርም እኮ ነው የሚለው። እነ ጠቋር መንፈሳዊ አጋንንት ስለሆነ ይጠራል። በስመ አብ ይላል። እሺ ታስቀድሳለሁ። ተስፋ ጋር አገኘ ታስቀድሳለህ? ኧረ አያመልጣትም። አብረህ ታስቀድሳለህ? አብሬ አስቀድሳለሁ። ስራዬን እሰራለሁ። ግን ልጆቿን ተጫውቼባቸዋል። ልጆቻቸውን ምን አደረግ? ልጆቻቸው ይሰራሉ፣ ምንም ገንዘብ የለም። እሺ አሁን ደግሞ ሁለቱ ወንዱም አይወልድም፣ ሴቷም መንፈስ አለባት። ከዚህ ከልጁ ጋር የተያያዘ መንፈስ አለ። ቆይ እንደው አንድ ነገር ልጠይቅህ። እሳቸው ስጋው ደግሞ ይቀበላሉ? እቀበላለሁ። ታዲያ እንዴት ነው አንተ ከእሳቸው ጋር የምትኖረው? ወረድልና
3 ቀን ምናምን ቤት ውስጥ ቁጭ እላለሁ። ዞር ትላለህ? በ3 ቀን ተመልሼ ደግሞ እገባለሁ። በ3 ቀን ደግሞ ተመልሼ እገባለሁ። እሺ በቃ እኖራለሁ። ስንት ዓመት ከሳቸው ጋር ኖር? ኧረ በስመ አብ ወደ 55 ዓመት 55 ዓመት አብረህ ቁጭ። የእናት ዕዳ ለልጅ ይተርፋል። ይሄ ነው። እሺ ገንዘብ የላቸው። እሺ ቤት እንኳን ቢፈርስብሽ እንኳን ቤት አይሰሩልሽም እላታለሁ። እሺ እላታለሁ። አስጨንቃታለሁ። መጨነቅ ነው በቃ በጣም ነው ማስጨንቃት። እሺ ቁም፣ በስርዓት ቁም፣ በስርዓት ቁም እና በስርዓት ቁም። እሺ እናንተም ና በስላሴ ስም አለ የሳቸው አየር ይዣበብበታለሁ፣ እጋርዳለሁ። ማን እንደዚህ የምታደርገው? ጠቋር ና ወደዚህ። እሺ እንዴት ዋላችሁ? የእናት ጠቋር ተያዘ። እናት ላይ ደግሞ ያለው ጠቋር ይኸው ልጅ ላይም አለ። ከሱ አያት እንግዲህ ወደ እናት፣ ከእናት ወደ ልጅ ማለት ነው። ዛር የሚባለው በዘር የሚመጣ ስለሆነ ነው። ዘርን ስለሚከተል ነው። በዘር ውስጥ ሆኖ ከልጅ ወደ ልጅ ከልጅ ወደ ልጅ እያለ ይወርዳል። ከዛ ቤተሰብን ይዞ መከራ ያበላል። ጠቋር እስኪ እናንተ መተት አይነት ጥላ። እሺ አልገባም፣ እሽከረከራለሁ እቅዱን ለማበላሸት ከውጭ አለዚያ እያዛለሁ። ተገባ። ጠቋር ከሳቸው ነው የመጣው? አዎ አዎ። አብረን የተወለድከው ያደግከው? አዎ። አይነ ጥላም እሺ አረና እሺ የመጣ ነው። ሲበረታ ምንድን ነው እንቀያየራለን። ወደ ደከመው ሰው ወይም ወደ ተኛው ሰው እንዛዟራለን። እንዴት ነው የምትቀያየረው? በቃ አለዚያማ መያዝ ነው። እሳት ውስጥ እንደምገባ እያወኩማ እንዴት እገባለሁ? በቃ እንዲህ ያደርጋለሁ። መተት አስመተበታለሁ። እዚህ ሲሸኝ ቆይና ልክበታለሁ። አብሬ ወይም ደግሞ ቡዳ ሆኜ እንዲገቡበት አደርጋለሁ። ፊቱ ሁላ እንደዚህ አቆሳሰር ሰውነቱ እስከሚቆስል ድረስ ቡዳ ነኝ በይ ደግሞ እንደዚህ አደርገዋለሁ። ተያዝን። ቤት ውስጥ ይጸልያሉ፣ ይቀጠቅጣሉ። አያቋርጡም። ሌሊት ሙሉ ነው የምታድረው። እንዲሁ ስም ስጠራው የልጁን ክርስትና ስም ስጠራው በቃ እንትነሳለሁ። በቃ ማረፊያ አጣለሁ። ደጁን እዞራለሁ። ምን ልታደርገው ነበር ጠቋር? ሙሉ ለሙሉ ጭንቅላቱን በቃ አለመኖር፣ አይምሮውን ሁሉ ስቶ በቃ ሁሌ በቃ እኔ እንድገኝ ማለት ነው። ራስህ እንድትሆን ወላሂ በቃ 24 ሰዓት አንተ እንድትሆን የሚያደርገውም አብሬ እየዞርኩ እያልኩ አይምሮ እንደ ሰዓት እንዲቀር ነው የምፈልገው። የራሴ መንገድ እሄዳለሁ ማለት ነው። እንደዛ ከሆነ አልቸገርም። ልጁን ተቆጣጥራ በቃ እንደፈለክ ታደርገዋለህ። አዎ አልተቻለም። ሁሉም ይቀበላሉ። በቃ የት ያርፋሉ? ሁላችሁም ተሰብሰቡ ተብሎ ከውጭ እሷም እዛ ነበረች። ሁሉም ያሉ ተመካክረው ሲቀበሉ ማረፊያ እናጣለን። ለ3 ቀን ለ4 ቀን አየር ላይ ስናንዣብብ እንቆያለን። ኋላ ደግሞ ሲረጋጋ ደግሞ መልሰን ገባና ስራችን እንደሰማችሁት ነው። እሱም እሳቸውን ቤተሰቡ ሁሉ ቅዱስ ስጋውንና ክቡር ደሙን ይቀበላሉ ወይም ደግሞ ይቆርባሉ። በዛን ሰዓት ለ3 ቀን ዞር ይላል። ስጋው ደግሞ የሚቀበል ሰው ለክፉ መናፍስት የለበሰው ስጋ ወይም ደግሞ ሰውነቱ በእሳት የጋለ ሰውነት በሉት። በቃ በእሳት የጋለ ብረት ነው። ክፉ መንፈስ መቀመጥ አይችልም። ስለዚህ ስጋው ደግሞ ሊቀበሉ ሲሉ ዞር ይላል። ከተቀበሉ በኋላ ደግሞ ሰውነት በረድ ሲል ተመልሶ ይመጣል። ይሄ የጠቋር ስልትና አንዱ መንገዱ ነው። ብዙዎች ስጋው ደግሞ ይቀበላሉ፣ መንፈሱ ይጮሃል፣ ወይም ደግሞ ስጋው ደግሞ እየተቀበሉ በቀላሉ አልሄድም ይላል። ይሄ ለምንድን ነው የሚሆነው ሲሉ ይኸው እንደሰማችሁት ነው። ስጋው ደግሞ እየተቀበልኩ እንዴት አራቀም ይላሉ። ስትቀበሉ እሱ ዞር ይላል። ከዛ በኋላ ደግሞ ተመልሶ ይመጣል። እሺ ጠቋር አዳልሙቴ ምን ልታረጋቸው ነበር መጨረሻ? ልገላት። በምን ልገል ነበር? በስኳር አስመስለ። እሺ ልጆች ትጨቀጭቀኛለች። ልገላት። እሷን ስገል ልጆች ተስፋ ቆርጠው ቁጭ ይላሉ። ቆይ እሳቸው ሲኒ ገዙልህ ነበር? ሌላ ምን ያደርጉልህ ነበር? ልብስ ገዛላት ነበር። ለእናቷ ትገዛ ነበር። ልብስ ትገዛ ነበር? ነጭ ስኒ አምሮኛል። ነጭ ስኒ ገዝቼ። እሺ ልብስ የሚገዙልህ ነበር? አዎ ልብስ ኖርማል ልብስ፣ ደስ ያላትን ተቤት ውስጥ ኖርማል ነው ልብስ። ኖርማል ነው። ጋቢ ነጭ ጥልግ ምናምን። እሺ አንገልብስ የለኝም ስትል ግዢ ብላ ብር ትሰጣታል። ታጎራ ነበር ቤት ውስጥ እናታቸው ላይ ሆነ? አይ እናቷ ታጎራለች። በብዙ ዓመት ረጅም በዓመት እንዴ እንደዚህ
ግብር አለ፣ ትልቅ ግብር በአመት የሚገበር። ምን ነበር በአመት አንዴ ትልቁ ግብሩ? በግ። እሺ በግ። በግ፣ ዶሮች፣ ወልድ ወተራ ዶሮ፣ እሺ ቀይ ሴት ዶሮች። እሺ ተገብራለች እናቷ። ያን ጊዜ እናቷ ትወዳታለች። ታዲያ ምን ልታረግ ገባክ? እንደ እናት ልታረጋቸው? አዎ ታዲያ እንደ እናቷ አልሆነችልኝም እንጂ የእናቷን በቃ ልጆቿ ላይ ሁሉ አሉ። ልጆቿ ሴቷ ልጅ ላይ አሉ። ወንዶ ልጅ ወጣ ገባ እንዳይወልድ አድርጊያታለሁ። ወንዱ ታገባየው 7 አመቱ እንትን አላለም፣ አልወለደም። ሴቷ አንተን እንደዚህ የምታረገው ማህፀን ላይ ቁጭ እላለሁ፣ ማህፀናቸው ላይ ቁጭ እላለሁ። ከዛ ትዘጋለህ? ዘጋው። ያዝናሉ። ቆራቢዎች ናቸው ልጆቿ፣ ግን በቃ መውለድ አልቻሉም። በነገራችን ላይ ስጋው ደግሞ ባይቀበሉ ኖሮ በቀላሉ አያዝም። ጠቋር ደፋር ነው፣ በቀላሉ የማይበገር ነው። እንኳን እነሱን አባቶችን የሚፈትን ጠቋር ማለት እላፊ መንፈሳዊ ያደርጋችሁና ገዳም አስገብቶ ያመነኩሳችኋል። ከመነኮሳችሁ በኋላ ደግሞ ጦርነቱን ድንገት ይከፍትባችኋል፣ ከገዳም ያስወጣችኋል። ከዛ በኋላ በቃ ምንኩስናውን ያስፈርሳል። እንኳን እናንተን አባቶችን ይፈትናል፣ ላይ ያሉትንም ይፈትናል። አዎ መንፈሳዊ ነው። ዳዊት ደጋሚ ነው። ብዙ ጊዜ ተናግር ያለው ጠቋር ሲያጓራ እኔ ዳዊት ደጋሚ ዘንዶ ጠምጣሚ አሸዋ ቃሚ እያለ ያጎራል። ግን ዞሮ ዞሮ ለቤተሰብ ዕዳና ፍዳ ነው። እሺ ወረድ አንችልማ። ወዴት? ወደታች እንደ እየተንበረከኩ እየተቀበሉ ከሆነ ወደ ልጁ መዞር አንችልም። ስለዚህ እዛ ጋር ማቆም ነው። እነሱንም እንዳይወልዱ ማድረግ ነው። ስልቱ ነው እኮ ስልታችን፣ የኛ ስልት። እየተቀበሉ ስለ መንፈሱ ያውቀዋል። እየተንበረከኩ ጸሎት እያደረጉ እየተቀበሉ ከወለዱትማ እንዴት ብለን እንወርዳለን? ልነካው አንችልም። ልጁን ጠለዋለን። ስለዚህ ያለው አማራጭ ቀጥ ማድረግ እዚህ ጋር ያለው የእኛም ዘር እዚህ ጋር ቆመውታል አይደለ? እኛም ደግሞ ቀጥ ግብሩን ተው ቀጥ አረጉ። ከዛ አንተም ትውልዱን ቀጥ እንዳይወልዱ መውረድ አንችልም። እነሱ እየተቀበሉ የተንበረከኩ የወለዱን ልጅ ለእናንተ ለመላእክት ምናምን እየሰጡ እንዴት ብለን ወደዛ መውረድ እንችላለን? አደራ ብለው ለቅዱስ ሚካኤል ለቅዱስ ገብርኤል እንደዚህ የሚሉ ከሆነ እንዲህ ብለን እንወርዳለን። ስለዚህ ሳይጀመር ከባጭሩ መቅጨት ነው። በቃ ያለው አማራጭ ይሄ ነው። መቅጨት ነው። ሰሩልኝ፣ እነዚህ ልጆች ሰሩልኝ። እንዴት ያዙ? ቆይ ልጆቿ ምን አደረጉ? ልጆቹ በቃ ይቀጠቅጣሉ። እዛም አሜሪካ ነገር ሄዳ ነበር። እዛም በቃ ትጸልያለች። ይጸልያሉ። በመቁጠሪያ ቀጠቀጡ። አዎ ይቀጠቅጣሉ። ከዛ ለየልኝ ቆሳስያለሁ። ቆሰልኩ፣ ተሰቃየሁ። የኛ አባቶች መቁጠሪያ አያስፈልግም መቀጥቀጥም አያስፈልግም ይሏችኋል። እነሱን ትሰማላችሁ። አጅሬን ተሸክማችሁ ቁጭ ትላላችሁ። ይሄው እንዳያችሁት ነው። ተቀጥቅጦ ነው የተያዘው። ከዚህ በፊት ስለ መቁጠሪያ ተናግሬያለሁ። እሺ እንደው መንፈሱን እንኳን ለመቀጥቀጥ አትጠቀሙበት። ቢያንስ የክርስቶስን ግርፋቱን እያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ ክርስቶስን አስባችሁ ራሳችሁን ስትገርፉ በተዘዋዋሪ ማን ይገረፋል? አዎ የተደበቀው ያደፈጠው አይነ ጥላው መተቱም ዛሮም ይገረፋል። እስኪ ክርስቶስን ብቻ አስባችሁ አድርጉ። ከዛ በኋላ የሚመጣውን በረከትና ትሩፋት ታያላችሁ። መቁጠሪያ አያስፈልግም። የአባቶች ነው፣ ለጸሎት ነው። እንዴ ጸሎት የሚደረግበትንማ መቁጠሪያ ብትቀጠቅጥበት እኮ ራሱ ፈውስ ነው። ይሄው የተያዘው በመቁጠሪያ ነው። ልጆች ይቀጠቅጣሉ። ይሄው እኔ ቆሰልኩ ተያዝኩ ይላል። ስጋዬ ቆስሏል፣ አጥንቴ ተንቀጥቅጧል። በደንብ ነው የቀጠቀጡ። ተጫወቱብኝ፣ ሌሊቱን ያድሩብኛል፣ ሌሊቱን አያስተኙኝም እኮ። ሳይቸግር ጀግና ቤት ገባ። በቃ ይሄው በል ተንበርከኩ፣ ብድግ ኧረ ልገላገል፣ ኧረ አይዞህ ልትገላገል እኮ ነው። እየተነፋረክ እየተቀጠቀጥክ ቤት ውስጥ ከምትኖር እንደው መለየቱ ይሻላል። ሲያስለቅሱኝ ያድራሉ፣ ሳለቅስ አድራለሁ። ምን ላድርግ እንግዲህ እኔ አላላቀስም። ያስለቅሱኛል አለ ማን ግባ አለው? እሺ የተረገሙ ልጆች ናቸው። እንደነገርኳችሁ ነው። ብዙ ጊዜ የቤተሰብ ዛር ይሄ ጨሌ ጠቋር አዳልሞቴ ይደበቃል፣ ያደፍጣል፣ ዝም ይላል። ከጊዜ ብዛት በኋላ ራሱን ከመንፈስነት ወደ በሽታነት ይቀይራል።
ደዌ ሆኖ ይቀመጣል። ከዛ በኋላ ልብ፣ ኩላሊት፣ ጨጓራ፣ አንጀት እያለ ከውስጥ እየበጠበጠ እየቦረበረ መከራ ያበላል። ከዛ በኋላ እናንተ ሆስፒታል ስትሄዱ ጥሩ የዳቦ ስም ይወጣለታል። አትድኑም፣ አትፈወሱም። ግን በሽታውን ይዛችኋል። መድኃኒት ይሰጣችኋል፣ ትወጣላችሁ። ምንም የጤና ለውጥ የለም። ኢየሱስ ስለሆነ ማለት ነው። እንደሰማችሁት ነው። ከ300 በላይ አድርጎ የስኳሩን ሲቀጠቀጥ ደግሞ ወደ 50 መለሰው። ራሱ እንዲህ ስላደረገ ማለት ነው። ምን ተሻለህ? መገላገል ነው ፈልገው መገላገል ነው ፈልገው አልፈልጋችሁ አሙሉ አፋጭጫ ይልም ሲገዝት ነው ከላይ ጀምሮ እስከታች። እሺ ትገላገላለህ። ስትሄድ የስኳር ህመሙን አጥፍተህ ከደማቸው ውስጥ ወጥተህ ነው የምትሄደው። ተስማማን? አወጣለሁ። አስም ነበራት። አስምሯን ሁሉ አስትተዋታለች። በአስምም ደግሞ ታሰቃይ ነበር። በቃ ፊቷን ሁሉ ከሰላ ፍጫዋ በቃ የምግብ ጣሙንም አታውቅም ነበረ። የምግብ ጣሙን አያውቁም። አታውቅም። አብረህ እየበላ እነሱ ተቀጥቅጦ ይሄዳል። ያስሙ ትተውታል። ልጁ ትልቁ ልጅ አንተ ጋር የመጣው ልጅ ሰው እንዳይመስል ነው እንዳይመስል። አሁንም በስልክ የቀጠቀጠኝ እሱ ነው። ቀጥቅጧት በሏት ይላል። ያስቀጠቅጠኛል። ሬቅ ትገላገላለህ። አይዞህ እንግዲህ 52 55 ዓመት አድፍጦ ተደብቆ እዚህ ጋር ሲያዝ እቺ ደቂቃ ለሱ 50 ዓመት ነው የሚሆንበት። በቃ ጨንቆት ልገላገል ሊሄድ ይላል። ያው መሄድ አይቀር። በልጥራ በስላሴ ስም በሉ ና። በስላሴ ስም በል። በኃያሉ በመድኃኔዓለም ስም ጠጋ። በኃያሉ በመድኃኔዓለም ስም በል። በኪዳነ ምሕረት ስም ጥራ። አንድ ላይ በቅዱስ ሚካኤል ስም ኪዳነ ምሕረትን እቻ መጣችን። ጽዋ ይጠጣሉ። ኪዳነ ምሕረትን አቤት አለች። እግዚአብሔር ይመስገን። በኪዳነ ምሕረት ስም በሉ። በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በአቡነ ገብረ መንፈስ ቅዱስ ስም፣ ጠቋር አባቡሌ፣ አዳልሞቴ፣ ወሰንጋላ፣ አይነ ጥላ፣ መተት ሁላችንም ያደፈጥን የተደበቀን በስላሴ ስም ለቀን ወጥተናል። ለዘላለም በሲኦል ታስረናል። ከእንግዲህ በኋላ በሕይወታቸው በጤናቸው አንፈትንም። የዘጋነውን እድል በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 የጩ እናውጣ። አንድ ላይ አጉራ እናውጣ። ቶሎ በል 2 ቀጥል 3 ቀጥል 4 ቀጥል 5 6 በላይ መጨረሻ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መላኩ። እግዚአብሔር ይመስገን። እናትና ልጅን ኪዳነ ምሕረት ዳበሰች፣ ፈወሰች። ደስ ይላል ደስ አይልም? እግዚአብሔር ይመስገን። እናታችን ብድግ በሉ እስኪ። እናቴ ተው እናቴ ተው ኪዳነ ምሕረትን አመስግኑ። ተው እናቴ አይዞት እናቴ። ደህና ኖት እናታችን? እንዴት ኖት? ደህና ነኝ አባቴ እግዚአብሔር ይመስገን። ወይኔ መድኃኔዓለም የኔ ጌታ ፈጣሪ ኢየሱስ ክርስቶስ ተነሳ። እግዚአብሔር ይመስገን። እንኳን ተፈወሱ። ጠቋር አባቡሌ አዳልሞቲው ምናምኑ ነበረ በቤታችሁ ውስጥ? የእርሶ እናት ይገብሩ ነበረ? ተገብር ነበር። ታጎራም ነበረ? አዎ በአመት ቶሎ አታጎራም። በአመት አንዴ ብሎኛል። በአመት አንዴ ታጎራለች። ግን እርሶም እኮ ሲኒም ይገዛሉ፣ ልብስም ነጠላም ያደርጉለታል። አረግላታለሁ። አይ በቃ ደስ ያላትን ሁሉ መርጠሽ ውሰጂ ነው። መንፈሱ ያለውን ሁሉ ነው የሚያደርጉት እርሶ? አዎ እኔ እሷ መኖሩን አውቃለሁ። አማረኝ ስትል እንደዚህ አይነት ግዢ ስትለኝ እገዛለሁ። ወይ ግዢ ደስ ያለሽን ብዬ ብር እሰጣለሁ ስትመጣ። እሺ በቃ ለካ እሱ ልጆቼን ሁሉ በቃ አጠምደዋል። ስትመጣ በደንብ እየካድማታለሁ። እሺ ስትመጣልኝ በስመ አብ በቃ ሌሊትም አፍሊ ብትለኝ አፈላለሁ። ይካድሙ ነበረ? አዎ
አፈላለሁ ቡና ቁጭ ላይ ደስ ይላታል። ይሄ መዝሙር ሁሉ ይሄ እሱን ሁሉ መዝሙር ገዛና እሱን ታዳምጣለች። ይሄ እንደ መንዙማ ያለው ነው የዛሩን። እሺ እሱን ሁሉ ታዳምጣለች። በቃ ቆማ እዚህ ቴፑን ተደግፋ ነው ታዳምጣ። ቆማ ተቀምጣ እንኳን ሳይሆን ቆማ ቴፑ ጋር ሄዳ ታዳምጣለች። በጣም በከባድ ሁኔታ ነበር የሚገበረው። እሷንም አብሳቅሎ ነው የገደላት። ምንም የጠቀማት ነገር የለም። በጣም ደስ አለ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ደስ አለ። ተጫወተባቸው አባ። እኔስ እድሜውንም ጨርሼዋለሁ እላለሁ። እኔስ ኧረ ገና ነው እንዴ? ለልጆቹት ኑሩ እንጂ ብሉ እንጂ እንዴ። ኧረ ልጆቼ ድነው ባይማ ሁልጊዜ ይድናሉ። መብራን ይኸው አሁን እኮ ከተሸኘ ቀላል ነው። የልጆትም ላይቭ ገብቶ እንዲሸኝ ነበር ያሰብነው። ያው ለሊት ስለሆነ ስልክ አላነሳችም። አገኛታለሁ፣ ችግር የለውም። እሺ አሁን ደግሞ ነይ ይሉኛል። ባለፈው ሜጅ ተሸማቅቄ በቃ አትወልድም ደግሞ መቼ ነው የምወልደው? ችግር የለውም። እሁድ ዕለት እርሶ ለልጆት ታምረ ማርያም ያዝላሉ፣ እመቤታችንን ተስለው ይሄዳሉ። እሺ አይዞት። እንኳን መብራን ማረቻችሁ። በእውነት ኪዳነ ምሕረትን እልል ብላችሁ አመስግኑላቸው። እሺ ተፈቱልኝ አባ። እስካሁንም ህይወታቸው የነበረ አመስግኑልኝ፣ እልል በሉልኝ አባ። የልጆቼ ህይወት እስካሁን እንኳን የቆየው በመምህር ግርማ ነው። እሳቸው ጋር በእውነት አሁን መብራን የመጨረሻ ታርጉልን። መጨረሻው ድነት ደግሞ በእርሶ አገኘው። እሺ እናቴ፣ እሺ እግዚአብሔር ይባርካችሁ። መብራን ተባርካችሁ። እሺ ተው። አሚን እናቴ፣ አሚን። እንኳን ተገላገሉ።